ለምሳሌ የፈለጋችሁትን የቅጣት ቀመር ከመጨረሻው ቀን ወይም ኢንድ ዴት ከ1 ቀን እስከ 5 ቀን የሚሆን ዘግይቶ ለሚከፍሉ የ100 ብር ቅጣት፣ ከዛ ቀጥሎ ላሉት 5 ቀናቶች ደግሞ 150 ብር ቅጣት፣ ከ10 ቀናት በላይ ዘግይቶ ለሚከፍሉት ደግሞ 300 ቅጣት መጨመር ከፈለጉ መጀመሪያ ሴሌክት ፔናልቲ ታይፕ ከሚለው ዝርዝር ላይ ካስተም የሚለው ላይ ሴሌክት ያርጉ። ቀጥለው ለመጀመሪያዎቹ 5 ቀናቶች የሚሆን ቱ የሚለው ላይ 5 ያስገቡ። ቀጥለው ቫልዩ ላይ ደግሞ የቅጣት የገንዘብ መጠኑን ማለትም 100 ብር ያስገቡ። ቀጥለው የፕላስ ምልክቷን ይጫኑ። ልብ በሉ የመጀመሪያው 5 ቀናት ቅጣት ወደሚቀጥለው የ5 ቀናት ላይ እንዲጨመር ከፈለጉ አድ ፕሪቪየስ የሚለውን ኦን እንደሆነ ይተዉት። ለአሁኑ ግን የሚቀጥሉት 5 ቀናቶች የራሱን የቻለ የ150 ብር ብቻ ስለሆነ አሁንም ቱ የሚለው ላይ 10 የሚለው አስገብተው ቫልዩ የሚለው ላይ 150 ያስገቡ። ሶስተኛው አማራጭ ለመመዝገብ አሁንም የፕላስ ምልክቷን ይጫኑ። ከ10 በላይ ቀናት ለዘገዩት ሁሉም ያለ ጊዜ ክልል ወይም ገደብ 300 ስለሆነ ኢዝ ሬንጅ የሚለውን ያጥፉት። ቀጥለው አድ ፕሪቪየስ የሚለውን ያጥፉት። ዴይስ በሚለው ላይ ቅጣቱ ከ10 ቀናት በላይ ለዘገዩት ሁሉም ተመሳሳይ ስለሆነ ኮንስታንት የሚለውን ይምረጡ። ቀጥለው ቫልዩ የሚለው ላይ 300 ብር ያስገቡ። ቀጥለው ማክሲማም ቫልዩ ወይም የከፍተኛ ዋጋ ገደብ ማድረግ ወይም ቅጣቱ የሆነ የብር መጠን ከደረሰ መጨመር እንዲያቋርጥ ከፈለጉ ኢዝ ካፕድ የሚለውን ኦን አድርገው የብር መጠኑን ያስገቡ። አሁን ላይ ግን ስለማያስፈልገው ኦፍ እናድርገው። ቀጥለው ያዘጋጁትን የቅጣት ቀመር በምሳሌ ለማየት ሾው ኤግዛምፕል የሚለውን ተጭነው ትክክል መሆኑን ካረጋገጡ በኋላና ለቅጣቱ የሚያስፈልጉትን ስምና ዲስክሪፕሽን ከሰጡት በኋላ ሴቭ ፎርሙላ የሚለውን በመጫን ቀመሩን ማዘጋጀት ይችላሉ።